ጤና ይስጥልን እንደምን ውላችኋል ውድ ተመልካቾቻችን። ከማርቲ መልቲሚዲያ የሚተላለፍላችሁ የዕለተ አርብ ሰኔ 12 2018 የዜና ለፍታ የመረጃ ሰዓታችን ተጀምሯል። አሜሪካ በኢራን ወደቦች ላይ ጥላ የነበረውን የባህር ላይ እገዳ ማንሳቷን አስታወቀች። የአሜሪካ ጦር ኃይል በፕሬዝዳንቱ መመሪያ መሰረት ወደ ኢራን ወደቦችና የባህር ዳርቻዎች የሚገቡና የሚወጡ ማናቸውንም የባህር ላይ እንቅስቃሴዎች ላይ ጥሎት የነበረውን እገዳ ሙሉ በሙሉ ማንሳቱን አስታውቋል። ወደ ኢራን ወደቦች የሚጓዙ ወይም ከወደቦቹ የሚወጡ መርከቦችን እንቅስቃሴ እንደማያስተጓጉል የገለጸው የአሜሪካ ጦር እገዳውን ለማስፈጸም ይደረጉ የነበሩ ወታደራዊ ጥረቶች በሙሉ ማቆማቸውን አረጋግጠዋል። ሆኖም የአሜሪካ ባህር ኃይል መርከቦች ከኢራን ጋር የተደረሰው ስምምነት በአግባቡ መከበሩን ለመከታተል በአካባቢው ቀጠና ውስጥ ይቆያሉ ብለዋል። ውድ ተመልካቾቻችን አዳዲስና ትኩስ መረጃችን የምናደርስላችሁ ቻናላችን ሰብስክራይብ በማድረግ ተቀላቀሉን።